የእግዚአብሔር እናት ሰማይንና ምድርን የፈጠረ ፍጹም አምላክ የሆነ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የሌለ ስለ እኛ ስለ ሰዎች እኛን ለማዳን ከሰማይ ወርዶ በመንፈስ ቅዱስ ግብር ፍጹም ሰው የሆነባት ቤዛዊተ ኩሉ ዓለም እግዚአብሔር ቃል እኛን ለማዳን ከሰማይ ወርዶ እኛን ሊያድነን ሰው እንዲሆን ከሰው ልጅ የሚጠበቅ ነገር ነበር። ይህም መርገመ አዳም ወሔዋን የሌለበት ንጹሕ ዘር ነው። እምነት፣ ንጽሕና፣ ትሕትናን ይዛ ተገኝታ ቤዛ ምትክ የሆነች የደቂቀ አዳምን ግብር ወክላ የተገኘች ልመናዋ ክብሯም በእኛ ለዘላለሙ በእውነት ይደርብንና አምላክን የወለደች በሁለት ወገን ድንግል የሆነች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በዚህ ዕለት ተወለደች። ልደታ ለማርያም የነቢያት ትንቢትና ምሳሌያቸው የሐዋርያት ሞገሳቸው የሰማዕታት እናታቸው የመላእክት እህታቸው የሆነች በመዓልትና በሌሊት ደጅ የሚጠኗት የደናግል የመነኮሳት መመኪያቸው የሆነች ከገነት በተሰደደ ጊዜ ለአዳም ተስፋ የሆነች በግፍ የተገደለ የአቤል የዋሃቱ የሴት ቸርነቱ የሄኖክም ሥራዎቹ ከክፉ ጥፋት የዳነባት የኖኅ መርከብ የአዳም እንግድነት የይስሐቅ መዓዛ የያዕቆብ መሰላል የዮሴፍ አረጋጊ የሆነች ፍጥረት ሁሉ ጽሕት የሚሏት መፈራትን መወደድን የተመላች ስሟ ማርያም የምትባል በግንቦት አንድ ቀን ሊባኖስ በሚባል ተራራ ተወለደች። የስሟም ትርጓሜ የእግዚአብሔር ስጦታ ማለት ነው። ከካህናት ወገን የምትሆን ሐና እና ከይሁዳ ነገድ የሚሆን ኢያቄም የሚባሉ እግዚአብሔርን የሚወዱ እግዚአብሔርም የሚወዳቸው ደጋጎች በሕግም ጸንተው የሚኖሩ ባለትዳሮች ነበሩ። ልጅም ስላልነበራቸው አዝነው ተክዘው ይኖሩ ነበር። ዕለት ዕለት ወደ ቤተ እግዚአብሔር እየሄዱ ልጅ ይሰጣቸው ዘንድ በሐዘን በልቅሶ ልመናቸውን ወደ እግዚአብሔር ያቀርቡ ነበር። ከገንዘባቸውም ከፍለው ለድሆች ለጦም አዳሪዎችና ለቤተ እግዚአብሔር ይሰጡ ነበር። በተስፋም ጸንተው ይኖሩ ነበር። ከዕለታትም በአንድ ቀን በአትክልት ቦታ ቆመው ሲጸልዩ እርግቦች ከልጆቻቸው ጋር ደስ ብሏቸው ሲጫወቱ አይተው ልጅ ስለሌላቸው ፈጽሞ አዘኑ። ቅድስት ሐናም ይህን አይታ አለቀሰች። ከሐዘናቸውም ብዛት የተነሳ አንቀላፍተዋቸው ተኙ። ሐናም ተኝታ ሳለች በባሏ በኢያቄም እጅ በትር እንደተያዘች ያችን በትር አበባ አፍርታ አየች። ኢያቄምም በሐና እጅ ከፍሬ ሁሉ የሚበልጠው የሌለ የሚጣፍጥ መልካም ፍሬ ተይዞ አየ። ከመኝታቸውም በነቁ ጊዜ ስለ አዩት ነገር እርስ በራሳቸው ተነጋገሩ፣ እግዚአብሔርንም አመሰገኑ። ይእቲ
ከዚህ በኋላ ሐና ጸነሰች፣ ጽንሷም ታወቀ። የሰጠኝንም ልጅ ለእግዚአብሔር መባ አድርጌ እሰጣለሁ ብላ ለእግዚአብሔር ተሳለች። ከ6 ወር በኋላም የሐና ጽንሷ ታወቀ። የእሷ ዘመዶች የባሏም ዘመዶች በሰሙ ጊዜ ወደ እሷ መጥተው የሕፃንነትሽ ዘመን ካለፈ በኋላ ላንቺ የተደረገ ይህ ምን ሰማው ነገር ምንድነው? አሏት። መጽነሷንም ያዩ ዘንድ ማኅፀኗን ዳሰሱ። ዓይኗ የታወረ ከክብርት ሐና እናት ዘመዶች ወገን የ40 ልጅ የምትሆን አንዲት ሴት ነበረች። ቅድስት ሐና ሳታውቅ ዓይኗን በዳበሰቻት ጊዜ ፈጥና ዳነች። ብፅዕት ሐና ሆይ ብፅዓት ይገባሻል አለቻት። ዓለም ከተፈጠረ ጀምሮ እንዳንቺ በማኅፀኑ የዕውራንን ዓይን የሚያበራ የለምና። ዘመዶቿም ሰገዱላት። ብፅዕት ሐና ከአጥቢያ ኮከብ ፀሐይ እንዲከብር በላያቸው ላይ ከበረች። ዝናዋም በየአገሩ ሁሉ ተሰማ። ድውያንን ሁሉ ሕሙማንንም ሁሉ እያመጡ ማኅፀኗን እየዳሰሱ ይፈወሱ ነበር። ፍጥረትን ሁሉ በማኅፀኗ ሳለ ሕሙም የፈወሰ በተወለደ ጊዜ እንደምን ያለ ይሆን አሉ። የእስራኤልም ልጆች በሰሙ ጊዜ ተሰብስበው ስለዚህ ነገር ምን እንላለን? እነሆ ኢያቄምና ሐና የእስራኤልን መንግሥት አጠፉ። ሐና ጸንሳ ሳለች በማኅፀኗ ተድናለችና በእኛ ላይ ልትነግስ አይደለምን? እያሉ መከሩባት። በድንጋይ ወግረው ሊያቃጥሏት መከሩባት። መንፈቀ ሌሊት በሆነ ጊዜ ስሙ ገብርኤል የሚባል መልአክ ከሰማይ ወርዶ በዘመድ የከበራችሁ ኢያቄም ሐና ሆይ ተነሱ አላቸው። ሊባኖስ ወደሚባል ተራራም ወሰዳቸው። መፈራትን መወደድን የተመላች ስሟ ማርያም የምትባል በዚያ ተወለደች። በግንቦት 1 ቀን ከፀሐይ የምታበራ ሴት ልጅ ተወለደች። መልኳም ደምግባቷም ከመዓር ከሶከር ይልቅ ደስ ያሰኛል። የመዓዛዋም ሽታ ከሽቱ ሁሉ ይበልጣል። ከኢያቄምና ከሚስቱ ከሐና ጋር ደስ እያላቸው የእግዚአብሔርን ቸርነት እየተናገሩ 7 ቀን ተቀመጡ። ያችንም ብላቴና ስሟን ማርያም አሏት። ይኸውም የእግዚአብሔር ስጦታ ማለት ነው። ማንም ቢሆን ማርያምን የሚቀድስ አይደለም፣ እርሱ ይቀደሳል እንጂ። ተአምሯን ቅዳሴዋን የሰሙት ሁሉ ይከብራሉ። እመቤታችን ማርያም ግን በሰማይና በምድር የአምላክ ማደሪያ ናትና ዘወትር የተመሰገነች ናት። ልመናዋ ክብሯም
ለዘላለም በእውነት በሁላችን ይደርብን። አሜን። ለልደትሽ ምስጋና ይገባል፣ ለዓለም መዳን ምክንያት ተወልደሻል። ልደትሽም ለእኛ ልደት ነው፣ ባንቺ እኮ ነው ፀሐይ ያገኘነው፣ ባንቺ እኮ ነው ፀሐይ ያገኘነው። ለልደትሽ ምስጋና ይገባል፣ ለዓለም መዳን ምክንያት ተወልደሻል። ልደትሽም ለእኛ ልደት ነው፣ ባንቺ እኮ ነው ፀሐይ ያገኘነው፣ ባንቺ እኮ ነው ፀሐይ ያገኘነው። በሊባኖስ ሰማን አዲስ ዜና፣ ንጽጽር ተወልዳለችና የዓለም ስቃይ ሰቆቃ ሊያበቃ ተወለደች እንደ ፀሐይ ደምቃ። ለልደትሽ ምስጋና ይገባል፣ ለዓለም መዳን ምክንያት ተወልደሻል። ልደትሽም ለእኛ ልደት ነው፣ ባንቺ እኮ ነው ፀሐይ ያገኘነው፣ ባንቺ እኮ ነው ፀሐይ ያገኘነው።